እንግዲህ አባቴ ጋር ተገናኝቻለሁኝ ውዶቼ። እስከዛሬ አላገኘሁትም ነበር። ያው ቪዲዮውን በውሉ አልቀረጹትም። ትንሽ ደቂቃ ነው ያቋርጣን። ምግብ ስንበላ ደግሞ ልታዩት ትችላላችሁ። እዚህ ደግሞ የኛው ምግብ በልተን ጨርሰን ትዝ አለን። በኋላ ደግሞ ቀረጻ ጀመርን ማለት ነው። መቼም ታውቋት ተነፋቆ የከረመ ሰው ትዝ አይላችሁም? ቪዲዮ መቀረጽ አባቴ ጋር በአባቴም በውሎ አላሳያችሁም። ሌላ ቀን በውሎ አሳያችኋለሁ። የኔ ውድ አባት ስላገኘው ደስ ብሎኛል ወላሂ ከምንም በላይ ማለት ነው። እና ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንዴት ናችሁ እናንተ? ደህና ናችሁ? ሁላችሁም ሰላም ናችሁ? ለዚህ ቤት አዲስ ስለሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አብራችሁ ሁኑ። ኢንሻአላህ አዲስ ስራ ደግሞ ይሆናል። ብሎግ ደግሞ እየሰራሁ ማሳያችሁ ይሆናል። አባቴ እኔ ውድ አባት እንግዲህ ደበላን እንግዲህ ትዝ ወይ ነው የቀረጹት። ያንኛውን ስንበላ ተቀረጹት ነበረ። ይሄ ደግሞ ራያ ቆቦ ከሰርግ ብሎ ማለት ነው። የሰርግ መኪናውን ሲያልፍ ታዩታላችሁ። በትዕግስት ታጠብቃችሁ መኪናው እንደ ጉድ እየሄደ ታዩታላችሁ። ሀገራችን ታስታውሱ ይሆናል ማለት ነው። ቪዲዮውን አዳምጡት። ተዘጣጣው እንዳይሆንባችሁ ነው እንጂ እናንተ አዳምጡት ማለት ነው። ጫጫታውን ስለምትፈልጉት እናንተ የሀገራችሁ ዋካታ ደስ ይላችኋል ብዬ አስባለሁ። ይህን እንግዲህ ድምፁን ታዳምጡታላችሁ። ሳይለንት አላደርግባችሁም። ያው ድምፄን ላብራራላችሁ። እንግዲህ የራያ ቆቦ የሰርግ እንግዲህ ደስ ይላል። ያስባችሁ ቆይላቀረና በጣም ደስ ሲል ቀረጽኳቸው። የሶስት የአራት ሰው ሰርግ ነው በነገራችን ላይ በዚህ የተመላለሰው የአንድ ሰው ብቻ አይደለም። እና ዳ ይህንን መሰለኝ ለናፈቃችሁ በባለፈው ብዙም ቪዲዮ አላስደስታችሁ መሰለኝ አላደረጋችሁም። ብዙም አላያችሁትምና ለምንድነው የቆቦና ሳይነሱት ነበረ ግን አላስደስታችሁም። ለምንድን ነው እስኪ በዚህ ቪዲዮ ላይ ሚዲያም ስንሽ ላይ ስገብኝ ማለት ነው በጓደኞቻችሁ ማለት ነው። እና ደግሞ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ያደረጋችሁ አብራችሁ ማለት ነው በተሰብ ማለት ነው። አረጋ አስገብቻችሁ ይላዘዝ አመለጠም አመለጠ። ወላሂ አላየኋትም። ወላሂ ደስ ሲሉ የቤት መኪና ሲሉ አንሸፈው እዚህ ውስጥ
ቢያንስ በኢትዮጵያ ክርስቲያኖች በተለይ ቅዳሜና እሑድ ነው የሚጠቀሙት። ይሄ ገጠር ሰር ነው የምትይዘው።